እግዚአብሔር እንደዚህ ይበል፣ ስራ ግሩም ነው። ባይኖረንም እግዚአብሔር ስራው ግሩም ነው። ጉስቁልና ቢያጠቃንም እግዚአብሔር ስራው ግሩም ነው። ዕውቀት እየተከፈለብን ብንጨነቅም እግዚአብሔር ስራው ግሩም ነው። የማምሻ ዘመናችን ድካም የበዛበት ቢሆንም ፍጻሜያችንን ስለሚያሳምረው እግዚአብሔር ስራው ምንድነው? ንገሩኝ። ግሩም ነው በሉ። ምንድነው ስራው? እግዚአብሔር ግሩም ነው። እግዚአብሔር ስራው ግሩም ነው። እግዚአብሔርን እንዲበሉት ስራ ግሩም ነው። የበላችሁ የጠጣችሁ ብቻ የለበሳችሁ ገንዘብ ያላችሁ አይደላችሁ። ሰው ስለሆንን እግዚአብሔር ስራው ምንድነው ወገኖቼ? ግሩም ነው። ግሩም ነው። ቢኖረንም ባይኖረንም እግዚአብሔር ስራው ምንድነው? ግሩም ነው። በስጦታው አይለካም። እግዚአብሔር ስለሰጠን አይደለም፣ ሳይሰጠንም ግሩም ነው። በመከልከል ውስጥ ሰጪ ነው። እግዚአብሔር የሚከለክለን የማይጠቅመንን ነው፣ የሚሰጠን ለኛ የሚበጀንን ነው። ለምንን ሁሉ አይሰጠንም፣ ምክንያቱም ስራው ግሩም ነው። ተቀብለን እንዳንጠፋ ሳይሰጠን ያኖረናል። አያችሁ፣ እናት ልጇ እንዳይታመምባት ከጣፋጭ ነገር ትከለክለዋለች። ስስታም ሆነ አይደለም፣ ልጁ በጣም ያምረዋል፣ እናት ትከለክለዋለች። እግዚአብሔር ለኛ ከእናት ልጅ በላይ ውድ ነው፣ ከአባት በላይ ውድ ነው። የአባትን እልፍኝ የሚያስረሳ ፍቅር ያለው እግዚአብሔር ብቻ ነው። ታድጎቱ ታላቅ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የሰይጣንን ውሸት አትስሙ። ጻድቅ ማለት እውነተኛ ማለት ነው። ጻድቅ አይወድቅም፣ የእግዚአብሔርን ኃይል ፈጽሞ አይጠራጠርምና። ስላልተሳካልኝ እግዚአብሔር ስላልቻለ ነው አይልምና። ጻድቅ ሰዘይት ገደፍ ይሪኩ፣ ጻድቅ ሲወድቅ አላየሁም። በእግዚአብሔር ኃይል ስለሚያምን እግዚአብሔር ይሰራል። ስትገባ እግዚአብሔር ይችላል በል። ጥያቄ የሚመለስልህ ባለመመለስ ሊሆን ይችላል። ጠይቀሽ ባለመመለስ ሁሉ ተመልሶልሻል። እንደ ቅዱስ ጳውሎስ አልተመለሰለትም። አሞት ጠይቆ አልፈወሰውም። እግዚአብሔር እያመመ ስራ ኃይሌ በድካም ይገለጣል። እግዚአብሔር እንዲህ እየወጋው ይፈውሳል። ይሄ ሰው ብሎ እኔ ባንተ ላይ የምሰራውን ተአምር ይይ። ቅዱስ ጳውሎስም እኔን ያልፈወሰ እግዚአብሔር እናንተን እየፈወሰ ነው ብሎ ሰብኳል። ንገሩኝ እስኪ። አልሰበከም። እግዚአብሔር ፈዋሽ ነው እያለ ሰበከ። እሱ ግን እየወጋው ነበር። እያመመህ እግዚአብሔር ፈዋሽ ነው በል። እየራበሽ እግዚአብሔር መጋቢ ነው በይ። ምክንያቱም በልተው የሚሞቱ አሉ። ሰዓት ወይ ትኖሪያለሽ። ማን ስላለ ካንቺ ጋራ? እግዚአብሔር ስላለ እግዚአብሔር ይኑር ከኛ ጋራ። ለውድቀታችን ትንሣኤ፣ ለሞታችን ሕይወት፣ ለማጣታችን ማግኘት፣ ለራቁትነታችን ልብስ ማን ይኑር ከኛ ጋር ወገኖቼ? እግዚአብሔር ይኑር። ክብርና ምስጋና ለስሙ ይሁን። ስለዚህ ከምናስበው በላይ የሚያስብልን እግዚአብሔር ታላቅ ነው። ይህን አትርሱ። ኃይሉን አትጠራጠሩት። በእውነትና በሕይወት እንኖር። ያኔ አንወድቅም። ሐሰተኛው ዲያብሎስ የእሱ እንሆናለን። ስንዋሽ እንወድቃለን። ስለ ተዋህዶ የዋሹ ብዙ ሰዎች አሉ። መጨረሻቸው ጥፋት ነው። ለዳሪቶሙ ለህርትምና የሐሰተኞችም ሁሉ ዕድላቸው በዲን እና በእሳት በሚቃጠል ባህር ነው፣ ይኸውም ሁለተኛው ሞት ነው ይላል ራእይ 21 ቁጥር 8። ሐሰተኞች ገሃነም ነው የሚወርሱት። ስለዚህ እግዚአብሔርን ኃይል መጠራጠር ውሸታምነት ነው። ጻድቅ አያጉረመርምም፣ እግዚአብሔር አይችልም አይልም። ይሄ ውሸት ነው። እግዚአብሔር ከሃሊ ነው፣ ችሎ ይኖራል። መድኃኔዓለም ሁሉን ያስችለን ወገኖቼ።